ታቦታቸው ያለበት መቅደሱ ላይ ጸበል የሌለበት ያህዌ ታቦት የለም። እዚች ጋር ወረድ በሉ። እዚህ ከሚነበበው በላይ ካንሰሩ ጉበቱ እየተነቀለ ይወገዳል። ማን ይመስገነው ወገኖቼ? ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። መንክር እግዚአብሔር በላይ ለቅዱሳን ይሁን። እግዚአብሔር በቅዱሳኑ ድንቅ ነው። ስለማይነገር ስጦታው ስሙ የተመሰገነ ይሁን። ከዚህ በኋላ መጋቢት 5 ነው ረፍታቸው። ተውላጠ ተስካረ ሞት ይባላል ዛሬ። ምክንያቱም በጥንቱ ዘመን ሁል ጊዜ አብይ ጾም የሚከበረው በለሆሳስና በምህላ ብቻ ስለነበረ ወደዚህ ወደ ጥቅምት ተመልሶ ይክበር ተባለ። ዛሬ በታላቅ ድምቀት ክቡር ሞቱ ለእግዚአብሔር ብለን እናከብራለን። የረፍታቸውን ጊዜ ክርስቶስ ኢየሱስ መጣ። ቅዱሳን መላእክቱን ይዞ መጣ። እናቱ ድንግል ማርያም መጣች። በምድር ላይ ምንም አልቀመስክምና እንዳከበርከኝ አከበርኩ፣ እንደመረጥከኝ መረጥኩ። አንተን የሚያክል በምድር ይህን ያህል ዘመን ኖሮ ያለ እህል የሚኖር የለህም። ስለዚህ ክብር ሁሉ ያንተ ነው፣ እስከ 15 ትውልድ ድረስ እምርህና አለዋላቸው። ክብርና ምስጋና ለአምላካቸው። ይሄ ረፍታቸው ነው። ከዚህ በኋላ ጻድቁ አቡነ ገብረ መንፈስ ቅዱስ ስጦታነታቸው ለእናት ለአባታቸው ብቻ ሳይሆን ለእኛ ሁሉ ሆኖ፣ ስለዚህ እንላለን ገብረ መንፈስ ቅዱስን ሳይገባን የሰጠን አምላክ ስለማይነገር ስጦታው ስሙ በሉላችሁ የተመሰገነ ይሁን። ክብርና ምስጋና ለስሙ ይሁን። በዓሉን በዓለ ፍስሐ ያድርግልን። በሰማነው ቃል ይባርከን። ይቆየን። ወስብሐት